ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ፣ እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? መቼም በዚች በትንሿ ቻናሌ ላይ መሰረት ያለው ነገሮችንም እያስቀመጥንላችሁ ነው። ለምሳሌ እያንዳንዱን መቼም ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። ፖለቲካውንም እንዳልኳቸው ያለ መረጃና ያለ ማስረጃ እናወራም። ሃይማኖታዊ ውቅሩንም ደግሞ በግልጽ አማርኛ ሁሌ እንደምናገረው ያለ መረጃና ያለ ማስረጃ አናወራም። ስለሆነም ሰሞኑን እንግዲህ በዶክተር ፍቃደ ስላሴ የቅዳሴ ትምህርት በጥሩ ሁኔታ ተጀምሯል። ክፍል 1 እና ክፍል 2 ተለቋል። ሌሎች ማጋሪያ እንደነ ትዊተር፣ ፌስቡክ፣ ቲክታክ ያላችሁ ሰዎች ቅዳሴውን ብታጋሩ ደስ ይለናል። ኦርቶዶክስን ትውልድ እንዲያውቅ ስለምንፈልግ ማለት ነው። እንግዲህ ዛሬ የማነሳላችሁ ወሳኝ ሀሳብ አለ። ከዛ በፊት ግን አንድ የአባቶች ምክር እንስማና በመሀል እንዲህ ነገሮች አመጣለሁ እንስማና ከዛ በኋላ ወደሚቀጥለው እንሄዳለን ማለት ነው። በጣም ወሳኝ ነገር ሰሞኑን በግብረ ሰዶማውያን ዙሪያ በነዘማሪ ብሬ ተነሳው ሀሳብን በተመለከተ ያው እንዳልኳችሁ እኔ አንድ ነገር ከያዝኩኝ አለቅም። የደረስኩበትን እያንዳንዱን ነገሮች በደንብ አብራራላችኋለሁ። ከምንጩም ደግሞ የምናገራቸው ነገሮች አሉ። በእውነት ለመናገር ገዳም ገብቶ እንዴት ተባለው ነገር ምን ይመስላል የሚለውንም ነገር አያይዝላችኋለሁ። ለማንኛውም እስኪ የብፁዕነታቸውን እንስማና አንድ ቃል እንመለስ። መስቀላችንን የምናስረው በእግራችን ላይ ያለ ወይ በእጃችን ላይ ያለ። ምክንያቱም በእግራችን ላይ የምናስረው እግራችን ሊቆረጥ መኖር እንችላል ማለት እጃችን ላይ ቢሆን እጃችን ሊቆረጥ መኖር እንችላል። ችግር አንገት ከተቆረጠ ግን ሰው መኖር ይችላል። አንገትም ተቆረጠ የኛ ችግር የለውም የሚባል ነገር የለም። አንገት ከተቆረጠ ህይወት አለፈች ማለት ለመስቀላችን ለሃይማኖታችን አንገታችንን ቢሆን እንቆረጣለን፣ ህይወታችንን ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄድ። ቃሌት ያሰማልን። ቡራኪ ወደረሰን አባታችን። እንግዲህ እቺ ስንዱ እመቤት ቤተክርስቲያንን እንግዲህ በእንዲህ ሁኔታ ነው እንድትረዷት የሚያስፈልገው። እንግዲህ ይሄንን ስንል በእውነት ስለ ምልክት ስለ ማህተብ በብሉይ ኪዳን የነበሩ ምልክቶችን በግልጽ በአንገት ላይ እሰር እየተባለ የተነገሩትን ነገሮች ማጥናት ትልቅ ነገር ነው። ይልቁኑ በክርስቶስ ያገኘ ነው የዘላለም ሕይወት ጎዳና ጉዳይ ላይማ እንዴታ እሱንማ ለምልክት አንገታችን ላይ አስረን አንገታችን ሲቀላ ብቻ የሚወጣበት ነው ብለን እናምናለን፣ ደግሞም እንታመናለን ለዚህ እውነት ማለት ነው። እና አባታችን በጥሩ ሁኔታ አብራርተውታል። ቃለ ሕይወት ያሰማልን። እንግዲህ ተወዳጆች ሰሞኑን በነጋሽ ሚዲያ ላይ አንዳንድ ጉዳዮች ተደርጓል። ከትላንትና በስቲያም ሰርቼላችኋለሁ። በእነዚህ ወንድሞቻችን ዙሪያ እንደምትመለከቷቸው በእነዚህ ወንድሞች ዙሪያ የተደረጉ ንግግሮች ነበሩ። እንግዲህ እነዚህ ወንድሞች የቤተክርስቲያን ልጆች ናቸው። በአንድም በሌላ በቅዱስ ሚካኤል እና በራጉኤል ቤተክርስቲያን የተደረገ ችግር አለ ብለው ከችግሩ የነበረው ግጭቱ ክሱ የነበረው ከ2 ዓመት በፊት ነው እና ከ2 ዓመት በኋላ ግን ሲከራከሩ ቆይተው ምን ተብለው 4 ወር ተፈርዶባቸው መሰል ነገሮች ከሆነ በኋላ ይሄ ጉዳይ ለዘለቄታ ለመንቀልና ለማጥፋት በውስጥም እየሰሩ እንደነበረና እኛም ደግሞ እኔ ለምሳሌ በቻናሌ ላይ ለነዚህ ወንድሞቻችን ድምፅ ለሶን ነበር። ይልቁኑ ዘማሪ ብሬን ስለማቀው ሌሎችን እንኳን አላውቃቸውም። ድምፅ ሆኜ ነበር ፍቷቸው የሚል ጉዳዩን ጥልቀት ነገር ግን አላውቅም ነበር። ይሁንና ግን ከወጡ በኋላ አንዳንድ አያሌ ንግግሮችን እየተናገሩ ነበረ እና አንዳንዶች እነሱንም እንግዲህ በደንብ ብሬን ማናገርዋለው። ይሄ ጉዳይ ልክ ሁሉም ደበር እንዳለ አድርጋችሁ ተናገራችሁ።
ችግሩ ሰው ባለበት ይፈጠራል፣ ሰው ባለበት ይኖራል። የለም ብለን አንከራከርም። እና እንደዚህ አይነት ነገር ነው ያደረጋችሁት የሚል ነገርን ተነጋግረን ከብሬ ጋር በደንብ መግባባት ችለናል፣ ከዘማሪ ብርሃኑ ጋር ማለት ነው። እና ሌሎቹንም ባገኛቸው እንደምንግባባ እርግጠኛ ነኝ። ችግሩ ሰው ባለበት ይፈጠራል። እንዴት ይፈጠራል? ይሄ ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ እንኳን አቻውን ይፈልጋል አይደል? ተቃራኒውን ይፈልጋል። ግን ይሄ ከዛም ያለፈ ነገር ነው ብዬ ከትላንትና በስቲያም ስናገር ነበር። ዛሬ ግን በመረጃና በማስረጃ ደግሞ እንደገና መጥቼላቸዋል። ይሁንና ግን እነሱንም ወደ ጠቅላይ ቤተ ክህነት ለመውሰድ እንደገና ሁኔታዎቹን አመቻችቻለሁ። እነሱንም ማናገር ያለው አባቶችን ማናገር ያለው እሱን እንግዲህ በሂደት ሁሉን ነገር እናያለን ማለት ነው። ስለዚህ አሁን ፕሮቴስታንቶች ይህንን ይዘው ብዙ ነገር እያራገቡ ነው። እኛ እልህ ውስጥ አንጋባም። አያችሁ፣ እኛ እውነተኛ የክርስቶስ ቤተክርስቲያን ስላለችን በአንድም በሌላ የምንመቻመችበት ነገር የለም። ይሄ ችግር አለ ከተባለ ለዚህ ችግር የተጠቁ ሰዎችን በግልጽ ለማዳን ቤተክርስቲያን ዋጋ ትከፍላለች። እንደምታውቁት እቺ ቤተክርስቲያን ነች በአደባባይ ሰዶማዊነትን አልቀበልም ብላ እየተናገረች ያለች። ካላወቃችሁ አትወቋት። በቅድስት ቤተክርስቲያን በጠቅላይ ቤተ ክህነት ራሱ ሰዶማዊያነትን የመከላከል የሚል ቡድን አለ። በነገራችን ላይ ይህንን ጥዩፍና ቆሻሻ ተግባር ለመከላከል እንኳን ተብሎ የተቋቋመ አለ። ስለዚህ አሁን ይሄ ነገር ታየ፣ ይሄ ነገር ተሰማ። ህፃናቶችን በተለያየ ሶሻል ሚዲያ በማድረግ ወጣቶችን ሊበክል ነው፣ የበከልም አለ ተብሎ በንቃት የተደረገ ነው። የዛሬ 2 ዓመት የሆነ ጉዳይ ነው። ከዛ በኋላ ግን ሂደቱ እየመጣ ተባለ። አሁን በምን ሁኔታ ውስጥ አለ? በመጨረሻ ቪዲዮውን ከሰማችሁት ብሬ አሁን ለምሳሌ ሚካኤል ጠንካራ ነገር እየተደረገ ቢረፍድ ቢሆን ነቅተው ነገሮችን እያስተካከሉ ነው የሚል ነገር ነው የተናገረው። ታዲያ ይህ ጉዳይ በመጀመሪያ ደረጃ እንዴት ሊገለጥ ቻለ ሲባል ዋና ማድረግ ስላለብን ነው። በጣም ወሳኝ ነገር ነግራቸዋለሁ። አሁን በገዳም የተባለውን ነገር እኔ ዛሬ 5 ዓመት ስለ ቅድስት ቤተክርስቲያን ተናግሬያለሁ። ፕሮቴስታንት ውስጥ ሆኜ በማስረጃ ፈረንጅ አሳያቸዋለሁ። በመረጃ ብቻ በትዕግስት ጠብቁኝ። ስለዚህ እንዴት ታወቀ ሲባል ቤተክርስቲያን ሚስጥረ ቤተክርስቲያን 7 ናቸው። ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሜሮን፣ ሚስጥረ ንስሐ፣ ሚስጥረ ክህነት፣ ሚስጥረ ቀንዲል፣ ሚስጥረ ተክሊል የሚል ስቴፕ አለ። 7 ናቸው። እነዚህ 6ቱ በአንደኛው በሚስጥረ ክህነት ይፈጸማል። በካህን ነው የሚፈጸሙት እነዚህ ነገሮች። ጥምቀት፣ ቁርባን፣ ሜሮን፣ ንስሐ፣ ተክሊል፣ ቀንዲል። አሁን በደንብ እንድትሰሙ የሚያስፈልገው ንስሐ የሚባለው ነገር በቤተክርስቲያናችን ወሳኝ ነገር ነው። ጾም በመጣ ቁጥር፣ ወደ ቁርባን በመቀረበን ቁጥር በህይወታችን በእያንዳንዱ ነገር እንደ ያዕቆብ መልእክት በያዕቆብ መጽሐፍ ላይ ምዕራፍ 5 ላይ ይሄው እንደተቀመጠው ማለት ነው። ወሳኝ ነገር ነው ያለን ቤተክርስቲያን። ስለዚህ ንስሐ ሰንበዲ ሲገባ ይህን ቃል ይናገራል ማለት ነው። እንደዚህ ብሎ ይናገራል። ከዛ በኋላ አያችሁ የንስሐ አባት ደግሞ ብልሃተኛ ስለሆኑ ኔትወርኩን ሰሙ። ከዛ በኋላ ይሄን ነገር ለማድረግ ከደብር ሁሉ የታገዱ 2 ሰዎች እንደዚህ 3 ሰዎች እንዳሉ ታውቋል በግዝ። አሁን ያ ግን የነበረው ነገር ስር የሰደደ ኔትወርክድ የሆነ ነገር ነው። እናም ይሄንን የማጥራት ስራ እነዚህ ልጆች እያንዳንዱን ነገር መስራት ጀመሩ ማለት ነው። ዓለም መቼም እንኳን ተንዘላዝነንላት በጨዋነት እንኳን ለመኖር እንዴት እንደምትፈትነን ለዝሙት እንኳን ሽሹ ነው የተባለው። ስለዚህ ይሄ ጉዳይ እየቀጠለ መጣ። ለማጥራት ተሞከረ። እንግዲህ ይሄ ጉዳይ ወደ አደባባይ አልወጣም። አንዳንዶቹን በእውነት ለመናገር አሁን እነሱም እንግዲህ አዲስ አበባ 206 ደብር አላት። 206ቱም ደብር ላይ እንደዚህ አይነት ነገር የለም እና ጥቂት ቦታዎች ላይ እንዲህ አይነት ነገር ታዩ የሚባሉ ቦታዎች ላይ ጠንካራ ስራ ለመስራት ሰሩ ማለት ነው። አሁንም እየሰሩ ነው እነዚህ ልጆች ማለት ነው። ይህ እኮ ፕሮቴስታንቱ በጣም ሊያከብርላት የሚገባ ነው በነገራችን ላይ ማለት ነው።
በጣም እንደው ሊያማት ቀርቶ ፕሮቴስታንት ምን አይነት ባይደው በተቋም ደረጃ አይደለም የችግር የመጣው። አሁን የቃለ ሕይወት የነ ሙሉ ወንጌል የነ መካነ ኢየሱስ ምናምን ብለን ብናስብ አግሪመንቱ የተቋማዊ ነው። እነ ሉትራን በዚህ ጉዳይ ላይ ዓለም አቀፍ ስምምነት አላቸው። እኛ ጋር እኮ ህፃናትን የሚተናኮሱ ተገኙ ተብሎ ነው የትግል እየተደረገ ያለው በልጆች። ስለዚህ ተቋማዊ ውቅሩን ደግሞ በጠበቀ ነገር አሁን ከአባቶች ጋር የተደረገ ነው። ቤተክርስቲያን እንደምታውቁት ነው በግብረ ሰዶም ቀልድ አታውቅም ቤተክርስቲያን። ለዛውም እንዳልኳችሁ በቅዳሴያችን ሰዓት ላይ እንዲህ አይነት ንግግር አለ፣ አትረሱትም አይደለ? የዝሙት ሐሳብ ያለበት ቢኖር አይቅረብ ትላለች። ስለዚህ በንስሐ አባት የተገለጠው ነገር ሰውየውን ንስሐ አስገብተው ይሄ ጉዳይ ግን ንክኪነት ያላቸው 3-4 ልጆችን ተሰማ። ይሄ ጉዳይ ለማጥራት በሚካሄድ ነገር ነው እንግዲህ አንድ ወንድም እነዚህ ወንድሞችን ከሶ ወደ እስር ቤት አስገብቷቸው የነበረው። ከዛ በኋላ እንግዲህ ይሄ ጉዳይ ነው ወደ ሚዲያ የቀረበው። ችግሩ አለ ብለን እኮ እየተናገርንና እየታገሉ ያሉት ወንድሞቻችን ናቸው። ለምን ከተባለ ጎረቤት ሀገርን ስለሚያቃጥል። አሁን ትዝታው እንደሚያወራው ቀለም ወርቅ እንደሚያወራው አንዳንድ ጴንጤዎች የውስጥን ቃል ይወጥ ለምን መካነ ኢየሱስን ለምን አትቃወምም? ጀግና ከሆንክ ለምን መሰረተ ክርስቶስን እነ ፓስተር ደሳለኝን ለምን አትቃወምም? ከነስዩም አንቶኒዮስ ጎን ቆመ ለምን አትቃወምም? ያ ተቋማዊ ነው። ይሄ ግለሰቦች ተነኩ ተብሎ ነው። እሱ አሁን የፈረንጁን አንደኛው እኔ እንኳን የማውቀውን ምንጭ አሳያለሁ፣ በመረጃ ነው የማሳየው። አበደን ብሏል የሶማሌ ሰው ማለት ነው። ስለዚህ አሁን ፕሮቴስታንት መንቃት ያለብህ ምንድን ነው ቢኒ ካልክ ቀድሞ ፕሮቴስታንት ሉትራናውያን እንዲህ አይነት የንስሐ ጊዜ ነበራቸው። በደንብ ስሙ። Our sins can weigh heavily on us. They burden the conscience and rob us of peace. But Christ does not leave us there. He longs to forgive us. In John 20:22-23, the risen Lord breathed on his disciples and said, "If you forgive the sins of any, they are forgiven them." Through those words, he gave his church a precious gift, the authority to speak his forgiveness directly into our ears. In the Lutheran Church, confession and absolution is where the gift is given. When the pastor says, "I forgive you all your sins in the name of the Father and of the Son and of the Holy Spirit," it isn't mere symbolism. It's Christ himself speaking peace to troubled hearts. And this isn't something demanded of you, it's offered to you. Confession is not a requirement but a gift given so that the burdened sinners can hear without doubt or hesitation that their sins are forgiven. Here you don't wonder if God forgives you, you hear it, you receive it. And in that moment, Christ gives you what he most desires for you, his mercy, his peace, and his presence. አሁን እንደምታዩት በንስሐ አባትና በንስሐ ልጅ ቤተክርስቲያን አሁንም አባትነትን ለሰባት ታስቀምጠዋለች። አንዱ የንስሐ አባት የሚባለው ነው፣ የክርስትና አባት የሚባለው። ስለዚህ የንስሐ አባትና የንስሐ ልጅ መካከል ያለ ባይደዌ እኛ ኦርቶዶክሳውያን እንድታውቁ የሚያስፈልገው ፕሮቴስታንቱ ቅዱስ ፓትርያርካችን ጭምር ንስሐ አባት አላቸው። ፐርፌክት የሆነ አለ ተብሎ አይታመንም። ቅዱስ ብለን አባታችንን የምንጠራው መንበሩ ላይ ተቀምጠዋል፣ ግን ንስሐ አባት አላቸው። ስለዚህ በደንብ ወቋቶች ቤተክርስቲያናት ንስሐ አባት፣ ንስሐ ልጅ። ከዛ በኋላ ይሄ ጉዳይ በዚህ ሁኔታ ተገለጠ ማለት ነው። ከነ ደብሩ እኮ ልጆች እኮ ተናግረው። ስለዚህ አሁን መሆን ያለበት በንስሐ ያልተያዙ ልጆች በንስሐ አባት መያዝ አለባቸው። የንስሐ አባት ያስፈልጋቸዋል። አሁን አንድ ጎራ ላይ ምን አይነት ነገር አለ? ንስሐ አባትንና ንስሐ ካህናትን እንዳናከብር፣ ቤተክርስቲያን እንዳናከብር፣ ንስሐ አባትና የንስሐ ልጅ ግንኙነትን ለመበጠስ የሚደረግ ነው። ፕሮቴስታንት 47,000 ቦታ የተበጣጠሰበት ትልቁ ነገር አንዱ ይሄ ስለሆነ ማለት ነው። በደንብ ስሙኝ ወንድሞች እህቶች፣ ይሄ ለፕሮቴስታንት ወንድሞቻችሁም አጋሩ። ቀጥዬ ፈረንጁን አመጣላችኋለሁ። ስለዚህ በዚህ ቦታም የተደረገው ይሄ ነው።
እነዚህ ወንድሞችም እየተናገሩ ያለው ነገር ተገለጠ። አሁን ደግሞ ቤተክርስቲያን በኃላፊነት ጉዳዩን ይዛ ወደ እያንዳንዱ ነገር ልትገባ ነው። እንዳልኳችሁ ይሄ ቦታ ላይ ጥቂት ቦታዎች ላይ ታይቷል። ጥቂት ቦታዎች ላይ እንግዲህ የሰንበት ትምህርት ቤት ላይ የዲያቆናት ላይ ታየ ተብሏል። ጥቂት ቦታ ላይ ታየው ኦል አይደለም የታየው። ግን ቤተክርስቲያን እንደ ሀገር እንኳን ትከላከላለች። አሁን የኢትዮጵያ መንግስት ይህን ጉዳይ እውነት ለመናገር መከታተልና መያዝ አይችልም። ያልተጠለፈ ስልክ አለ፣ ያልተጠለፈ ነገር አለ። መንግስት ራሱ ለዚህ ጉዳይ ተመቻችቶ የተቀመጠ ነው። በትምህርት ፖሊሲው ላይ አስቀምጦታል። ልጆቹ እንደፈለጉ እንዲፋንኑ የዛሬ 10 ዓመት 15 ዓመት በተለያየ ነገር ትዝ ይላችኋል አይደለ? ቫይበር በሚባል ሲስተም በተለያየ ነገር በፌስቡክ በተለያየ ነገር ላይ ይሄ አይነት ነገር አለ። ሚሊኒየም ላይ ትዝ ካላችሁ መለስ ዜናዊ በጽኑ ሲያወግዝ የነበረው ይሄን አይደል እንዴ? ስለዚህ እቺን ሀገር እንኳን ላሰማችሁ ሲሰሞኑን እንኳን ከ3 ቀን በፊት እቺን ሀገር ላሰማችሁ ጮነ ድርጊት በመፈጸም ወይም በግብረ ሰዶም በመጠርጠራቸው ታዋቂ ሰዎችን ጨምሮ ከ100 በላይ ሰዎች በቁጥጥር ስር ውለዋል። እርምጃውን የወሰደችው ሴኔጋል ስትሆን በቅርቡ 71 ወንዶች ከተፈጥሮ ውጭ የሆነ ድርጊት ፈጽመዋል በሚል ክስ መስርታ ወደ ወንጀል ችሎት አቅርባለች። ሀገሪቱ ይህንን ያደረገችው በቅርቡ ያሻሻለችውን ጥብቅ ሕግ ለመፈጸም ሲሆን ድርጊቱ እስከ 10 ዓመት እስራት ያስቀጣል። በተጨማሪም ድርጊቱን ማስተዋወቅ ወይም በገንዘብ መደገፍ ከ3 እስከ 7 ዓመት ያስቀጣል። ሴኔጋል አጸያፊ የተባለውን ይህን ድርጊት የሚያበረታታ ማንኛውንም እንቅስቃሴ እንደ ወንጀል ትቆጥራለች። ይህ ጉዳይ ኢትዮጵያ ውስጥም እየተበራከተ ይገኛል። በዚህ ጉዳይ ምን ይደረግ የሚለውን ሀሳባችሁን በኮመንት አጋሩ። በብልሃት እንኖር። እንግዲህ ሴኔጋል፣ ኡጋንዳ፣ ሩዋንዳ በጣም ብዙ ሀገራት ነገስት አሁን የኢትዮጵያ አያውቁትም። የቴሌዎች እንዳልኳችሁ ነው። እኛ ጋር የህጉ ክፍተትም ጭምር ነው። ስለዚህ እዚህ ኡጋንዳም በጣም ከባድ ውሳኔ ነው ያለው። ይሄው ሴኔጋል ሳትለይ ሀብታም ምናምን ሳትል አያችሁ፣ ቤተክርስቲያንማ ትታገላለች። እንኳን ቤተክርስቲያን እነዚህ ወንድሞች ያገባናል ስለ ወንድሜ ብለው እየታገሉ አለ። ልትማመሰግኗቸው ነው የሚገባው። እንዳልኳችሁ ግነት አለ፣ የተናገሩትን ነገር የሰነጠቁ አለ፣ ሰድቦ ለተሳዳቢ የተሰጠበት ነገር አለ። ስለዚህ እያንዳንዱ ነገር በሰከነ ነገር እንደው ሁሉም ጋር እንዳለ አርጎ ተነካክቶ ምናምን የሚባሉ ንግግሮች ላይ ስፔሲፊክ ቢደረግ ተባብለን እነሱ ልክ እንዳይደለ ያምናሉ። ስለዚህ ግን ጉዳዩን ግን አስቡ እንግዲህ እንኳን እንደ ኦርቶዶክስ ተዋህዶ እንደ ግለሰብ እንኳን የተጠየፉ ልጆች ናቸው። እሺ አንዲት ስለ ኦርቶዶክስ አንድ ነገር ላንሳና ከዛ በኋላ ልመለስ። እንኳን ለማምላክ ወላዲተ አምላክ ጾመ ፍልሰታ አደረሳችሁ። እንግዲህ ስጋዬን ብሉ ደሜንም ጠጡ ያለ ጌታ ወደሱ ለመቅረብ ዕለት በኋላ የጴንጤን ትምህርት ማመጣለው የምንቀርብበትን ታላቅ ሚስጥር ምክንያተ ድህነት ብለን የምናከብራት ማምላክ ወላዲተ አምላክን ሁሌም በምልጃዋ አሳስቢ ብለን መጮህ አለብን። ታዲያ አሁንም አበክሬ ነው የምነግራችሁ። አሁን ጠንከር ያለ ነገር ላመጣ ነው። ይሄ የምትመለከቱት ሰው አንድሮ ዲኮር ይባላል። አሜሪካዊ ነው። ኢገስት ባይብል ኮሌጅ መምህር ነበረ። የቲዮሎጂ መምህር ነበረ።
ከኮቪድ በፊት ዘመኑን እንግዲህ እናንተ ያዙልኝ። ከኮቪድ በፊት ይህ ሰው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬ 5 ዓመት በዩቲዩብ ላይ ሰርቼዋለሁ። ከነ ምክንያት ይናገራለሁ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኔጌቲቭ ነገር ይናገራል። ለምሳሌ ህዳርን ስታጠን ቤተክርስቲያን በየጎዳናው አጋንንት እየተመለከ ነው የሚል በፌስቡክ ላይ እያጋራ ነበር። ይህንን እንዴት አነሳህ እንዴት ቢኒ አወቅ ካላችሁኝ ዶክተር ሌኒ ስለነመራራ ምናምን ስናገር ነበር። ይህንን ጉዳይ ታዲያ እንዴት ሰማህ ቢኒ ካላችሁኝ መቼም አብረን የተሰደድንና አብረን ያደግን ሰዎች አለን። ዶክተር ዘሪሁን ሙላቱ የምታዩት ዶክተር ዘሪሁን ሙላቱ ለዛም በዛ ጊዜ በቪዲዮ ቀሲስ ዶክተር እያልኩ ነበር የምጠራውና የዛሬ 5 ዓመት ግድም እና ዶክተር ዘሪሁን ሙላቱ በምሬት ይጽፍ ነበር ፕሮቴስታንት ላይ። እኔ ደግሞ በዛ ጊዜ የዛሬ 5 ዓመት ከምናምን የሥላሴ አማኞች እንቀራረብ የሚል ሐሳብ ነበር። ከዛ ይሄን ሐሳብ ለሱ አጋራሁት። ነዘላለም አሰፋ ሌሎች የዝዋይ ልጆች ብዙ ጓደኞች ያሉ ኦርቶዶክሳውያን አቀረብኩላት። መጣላቱ አይደለም። ከዛ ዘሪሁን ይሄን ሰውዬ ነገረኝ። ይሄው ሰውዬ ከመንግስት ጋር ያለቀልቃል፣ በጎን ቅዱስ ቤተክርስቲያን እንደዚህ እያደረገ ይሰድባታል። ይሄ ሰውዬ ጋር ነው እኔ የምጽፈው በስለዚህ ሰውዬ ነው ብሎ አይረሳኝም። አዳምስ ካፌ ሳር ቤት ጋር ቁጭ ብለን ተነጋገርን። ያኔ ኮቪድ ስለነበረ አጠገብ ላጠገብ እንኳን መነጋገር አንችልም ነበረ። ከስልካችን ባለፈ እንግዲህ ነገሮች እየገነኑ ሲመጡ በአካል መገናኘት ጀመረ። ኦርቶዶክስ ተዋሕዶውያን ዛሬ አይደለም ስለ ቅዱስ ቤተክርስቲያን ምጭ በኮቪድ ጊዜ ሰው አይቀመጥ፣ ካፌ አትግቡ፣ ሳኒታይዘር ማስክ ምናምን በሚደረግበት ከዘሪሁን ጋር አጠገብ ላጠገብ እዛ ቁጭ ብለን ይህን ነገር ማውራት ጀመር። ከዛ በኋላ ወደ ኢገስት ደወልን። ኢገስት አንድሮይድ ዲኮር የፌስቡክ አካውንቱ ይሄ ነው። ይሄ ሰው ኢገስት እንደነበረና ሰዶማውያን ትምህርት ላይ ያው እንደሚቀበልና ይሄ ትክክለኛ ትምህርት ነው ብሎ በዚህ እንደተናገረ እንደተባረረ እዛ ካሉ የትምህርት ቤት መምህራን ከ1 2 3 አረጋገጠ። በዶክተር ደረጃ ያሉ ተባሮ ከኛ ጋር ወደ ሌላ ቦታ ሄዷል። ኢትዮጵያዊት ሚስት አለችው፣ ግን ይሄን ሰዶማዊነትን ይደግፋል። የተለያዩ ከሀገራችን ጋር የማይስማሙ ጥዩፍ የሆኑ ነገሮችን ይዞ እየመጣ ይበጠብጣል። የዛሬ 5 ዓመት ከምናምን ነው። ከዛ በኋላ እኔም በዚህ ሰውዬ ላይ አግሬሲቭሊ መስራት ጀመርኩ። ያኔ ፌስቡክ ነበረኝ እነ ዮናታ አክሊሉ የወሰዱት ዩቲዩብ ላይ መስራት ጀመርኩኝ ማለት ነው። ከዛ ይህ ሰው እንደምታዩት ማንነቱና ግብሩ ይሄው እዚህ ጋር እንደምታዩት ነው። በደንብ ግልጽ ነው። ከትልልቅ ሰው የሚባሉ ሰዎች ጋር አብሮ ይውላል። ከሃይማኖት አባቶች ጋር እንደምታዩት ይታያል በፎቶ። ከፖለቲከኞች ጋር ይታያል። ከመንግስት ጋር ሲያለቀልቅ ይታያል። ከዛ በኋላ የት ባገኘው ጥሩ ነው። እንደገና ያንን ስንናገረው ስለ ማጠኑ እርግጠኛ ነኝ ስክሪንሻት አድርጎ ዘሪሁን ሙላቱ ጋር ታገኙታላችሁ። ዶክተር ዘሪሁን ሙላቱ ፌስቡክ ላይ ወደ ኋላ ብትገቡ የለጠፈው አለ። ዘሪሁን ራሱ የለጠፈው ሁሉ አለ። ከዛ ዘው ብሎ የት ይገባላችኋል? ቤተክርስቲያን እንደምታዩት ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተብ አስሮ ኦርቶዶክሳዊ መስሎ ከእንደነዚህ ህፃናት ጋር ይኸው እንደምታዩት ከእንዲህ አይነት ወጣቶች ጋር ቤተክርስቲያን ገባ። ያኔ ጮኩኝ ነኝ፣ አሬ ሰውዬን ቤተክርስቲያን አረ ንቄን ሰውዬ። እንግዲህ የዛሬ 5 ዓመት ምናምን እንዳልኳችሁ እኛም ታውረን ብልጽግና በኮቪድ ጊዜ ያደረገውን አድርገን እንደዚች አይነት ዘማሪ እህት የለችንም
በጣም በዓለም ላይ እንደሷ ብለን ብልጽግናን ስናበረታታ የነበርንበት ዘመን ነው። ሙሴያችን ብለን ያዙ ሊቀቁኝ የምንልበት ዘመን ነው። አብይ ከእግዚአብሔር የተሰጠ ስጦታ የምንልበት ጊዜ ነው። መርዙን ገና አላወቅንም ነበር። ይሁንና ግን ሰዶማዊነትን ነፍሴ ስለሚጠየፍ በጽኑ እየታገልኩ ነበር። ከነ ዶክተር ስዩም አንቶኒዮስ ጋር ቪዲዮ ላይ መግባት ትችላላችሁ። ከነ ፓስተር ደረጀ ጋር ለብሽሽግ ግን አይደለም። ኦርቶዶክስማ ማንነቷን በአደባባይ ወጥታ ተናግራለች። ሰዶማዊነት ጥዩፍ ነው። ስለዚህ ይህ ሰውዬ ገዳም በተለያየ ቦታ በሰሜን ክልል ላይ አክት ያደርግ ጀመረ። እኛም ጮህን፣ እኔም ጮኩ። ከዛ በኋላ ከቤተ ክርስቲያን ጋር ያለውን ግንኙነት ፌስቡክም ጋር ገብታችሁ በስማ ማየት ትችላላችሁ። አቋረጠ። ታዲያ ቤተ ክርስቲያን ክፍት ነች። ያው እንደምታውቁት ነው። የኛ ቤተ ክርስቲያን የጴንጤ ቸርች አይደለም። ቤተ ክርስቲያን 24 ሰዓት ክፍት ነች። ያዘነ እንዲያለቅስባት ነች። ገዳሞቻችንን ለመጎብኘት የሚመጡ አያሌ ቱሪስቶች አሉ። እንግዲህ የኢትዮጵያ ከገቢዎች ትልቁ የቱሪዝም ገቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመጎብኘት መንግስት የሚያገኘው በማስጎብኘት የአየር መንገዱ የሚያገኘው ትልቅ ባለውለታው እንደሆነች እሱም ይመሰክራል። አየር መንገዱ ማለት ነው። የዛሬውን አያርግም። ስለዚህ ይህ ሰው ተከላከሉ ብለን ተናገሩ። ከዛስ ወደ ገዳማትና ወደ ጎበኙ ቦታዎች የቅርስ ቦታዎች ላይ የሚመጡ ፈረንጆችን ተጠንቀቁ ብለን ጮህን። አሁን እንመጣለን። እኔ አሁን ይህ ሰውዬ የሰዶማዊ ትምህርትን ደጋፊ የነበረ እኛ ቤተክርስቲያን ቀጥሎ የገባ ያው በመረጃ ነው ማሳያችሁ። ከካህናቷ ጋር ሁሉ ይታያል። እንዳልኳችሁ ነው። ከፖለቲከኞች ጋር ከዶክተር ሌኒ ጋር ነበር ያን ደዛው የሚሰራውት። ፌሚኒስት የሚባል እንደገና ምናምን ራሱ ሴትነት የሚል ራሱ የምታዩት ነገር እንደሚሰራ ጮህን። ስለዚህ አሁንም ለመንቀል እንደ ተቋም መቼም ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዶማዊነትን አታበረታታም። እንኳን ሰዶማዊነትን ዝሙትን አታበረታታም፣ ትጠየፈዋለች። ቅድም ብያቸዋለሁ። በቅዳሴያችን ላይ ዝሙት ያለበት የዝሙት ሐሳብ ያለበት አይቅረብ። የዝሙት ሐሳብ ያለበት አይቅረብ። ስለዚህ ፕሮቴስታንቶች አሁን እችን ቤተክርስቲያን ለመውቀስ ከመነሳት ወደ ራስ መመልከት። እኛማ በተቋም ብቻ አይደለም በምዕመን ደረጃ በቁጣ ቆሻሻ ነው ብለው የተነሱ ልጆች ናቸው የተገለጡ። አገላለጽ ላይ ክፍተት፣ ሁሉን መፈረጅ፣ የተነካካ እስከ ላይ ድረስ ምናምን። እኛ ጳጳሳት በዚህ ጉዳይ ላይ አይነኩም ብለን አናምንም። እንዳልኳቸው ንስሐ የማያስፈልገው እዚህ ቤት የለም። ባይደው ለምን ብትሉ ትምህርታችንም ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ነው ያለን። እውነት ለመናገር ፕሮቴስታንትም ኃጢአት ብሰራ ችግር የለብኝም መንግስተ ሰማያት እገባለሁ የሚል ትምህርት ከማጉላቱ በፊት ከአንዳንድ የቀደሙ ጨዋ ያሁን አቋማቸውን አላውቅም እንጂ እንዲህ አይነት ትምህርት ነበር ፕሮቴስታንትም የሚያስተምሩት። ስሙ እየዳንን ነው እንድናለን ብለናል። ድነናል ማለት ቅጽበታዊ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነን እኔ ኃጢአተኛ ነኝ ማረኝ ስንል ከዛ ሞሜንት ጀምሮ የእግዚአብሔር ልጆች ነን። ከዛ ሞሜንት ጀምሮ ፍርድ የለብን። በቅጽበት ግን አላለቀም። እየዳንን እንሄዳለን። እንዴት ነው እየዳንን የምንሄደው? ወደ ቁርባን ለመምጣት እየዳንን መሄድ ማለት መጀመሪያ ከኃጢአት ቅጣት ነው የዳንነው። ቀጥሎ እየዳንን የምንሄደው ከኃጢአት ኃይል ነው። አዲስ ክርስቲያን የትኛውም የኃጢአት ፈተና በቀላሉ የሚገለብጠው ነው። በትንሽ ፈተና ሊወድቅ ይችላል። ነገር ግን በእግዚአብሔር ቤት በጸሎት እያደገ የእግዚአብሔርን ቃል በመማር እያደገ ቅዱሳት ምስጢራትን በመውሰድ እያደገ የጌታ እራትን እየወሰደ ሲሄድ ከእግዚአብሔር ቃል ከጸሎት ከቅዱሳን ጋር ህብረት ከማድረጉ ጋር ተጨምሮ ህይወቱ እያደገ እየዳነ ከኃጢአት ይሄዳል። ምን ማለት ነው? እየዳነ ትላንት በቀላሉ ይጥለው የነበረው የኃጢአት ኃይል
አሁን እሱ መንፈሳዊ ሕይወቱ ኃይል እያገኘ ኃጢአት በቀላሉ የማይጥለው ይሆናል። ከኃጢአት ኃይል እየዳነ በፊት የኃጢአት ኃይል በጣም ጠንካራ ነው በሱ ሕይወት ላይ ከዛች ከጌታን ማረኝ ብሎ ከተቀበለበት ቅጽበት ጀምሮ በሂደት ግን ኖርማል እድገት ከሆነ ያ ሰው በጸሎት የእግዚአብሔርን ቃል በማንበብ በመማር ከቅዱሳን ጋር ህብረት በማድረግ ቅዱሳት ምስጢራትን በመካፈል የጌታ እራትን የሚሄድ ከሆነ መንፈሳዊ ሕይወቱ እየበረታ ድሮ በቀላሉ ይጥለው የነበረው ኃጢአት የማይጥለው የማይሸነፍ እየሆነ ድነን። አሁን እንግዲህ ጳውሎስ የሚናገረው ነገር ምንድን ነው? ንስሐ የምትለውን አያነሳትም። በነገራችን ላይ ንስሐ በመግባት 7 ምስጢራት አላት ቤተክርስቲያን። ሉትራንም ቅድም እንዳሳየኋቸው ግን ድነናል፣ እየዳንን ነው፣ እንድናለን። ድነናል ስንል አሁንም እኛም ኦርቶዶክሳውያን እኮ የምናምነው ድነናል ስንል አንድ ሰው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ፍዳው ውጤቱ ተካፋይ ነንና ለምሳሌ በ40 እና በ80 ቀን የሥላሴ ልጅነትን ስናገኝ ምን እንሆናለን? የዛን ቀን እንጠመቃለን፣ በቅዱስ ሜሮን እንታተማለን፣ ክቡር ስጋና ደሙን እንወስዳለን። ብሉ ተብለናል፣ ጠጡ ተብለናል። መብላትና መጠጣት የሚችል ሁሉ ይሄን ያደርጋል። መቀባት የሚችል ይሄን ያደርጋል። መጠበቅ የሚችል ይሄን ያደርጋል። ስለዚህ ንስሐ ወሳኝነት አለው። ፕሮቴስታንትስ የንስሐ ሕይወት ስለሌለው ይሄ ምስጢር የቱ ጋር ያገኘው? እውነታው ይሄ ነው። ወደዳችሁም ጠላችሁም አንድ ወንድም የሚለውን ልጨምር። ድነትን ስንረዳ በሆነ በተፈጸመና ደግሞ ገና በሚፈጸም መካከል አድርገን መረዳት ጥሩ ይመስለኛል። እንደ ክርስቲያን አሁን የምንኖረው ኑሮ በሆነና በሚሆን መካከል የሚገኝ የመጨረሻው ዘመን ኑሮን ነው፣ ወይም የመጨረሻው ዘመን ተስፋ ኑሮን ነው የምንኖረው። ምን ማለት ነው? በተፈጸመ ደግሞ ገና በሚፈጸም፣ በተከወነ ደግሞ ገና በሚከወን በኢየሱስ ክርስቶስ መገለጥ ትስጉት መሆን ሞትና ትንሣኤ ምክንያት የሆነ የተፈጸመ የተደረገ ምንድን ነው የተደረገው? የእግዚአብሔር ቤተሰብነት፣ የመንግስቱ አባልነት፣ አካልነት፣ የፍጥረት መጥ ስለዚህ ወንድማችን ደግሞ ወቅትን ባማከለ ነገር በተፈጸመና ወደፊት በሚፈጸም በነገራችን ላይ ለዚህ እኮ ነው መጽሐፍ እኮ ካልተጋደላችሁ አትገቡም። የጌታ ትምህርቶችን ረጋ ብላችሁ አጡ። ስለዚህ አሁን ፕሮቴስታንት የንስሐ ሕይወት ላይ እንዴት ነው? የንስሐ ሕይወት አሁን እንግዲህ ይሄ ሰው ሄደና ንስሐ ሲገባ አባት መንፈሳዊ አባት ወይም ንስሐ አባቱ ይሄን ነገር ሰሙ። ይሄ ልጄ ሰደድ እሳት መሆኑ ስለሚያውቁ የጎረቤት ሀገር ራሱ በምሳሌ እንደሚያነሱ ስለሚያውቁ ይሄ ጉዳይ ከየት ነው ሲባል እገሌ ተባለ። እገሌ ፕሮቴስታንቱ ጋር አለ ወይ? አንዳንድ ፓስተሮች ተናግሯል። እነ ዳንኤል እነ ፓስተር እነ ዶክተር ስዩም አንቶኒዮስ ካውንስል ሊያደርጓቸው የመጡ ሰዎች እንደዚህ እንዳሉ ግን እንዳይሰሩ እንኳን እስከ መባረር ድረስ ደርሰዋል። ስለዚህ ትውልድ ንቃ። አሁን ኦርቶዶክስን በዚህ ልታመሰግናት ነው የሚገባው፣ ልታከብራት ነው ፕሮቴስታንት የሚገባው። እውነታው ይሄ ነው። ባለውለታ ነች። ዛሬም የወጡ ልጆች አሉ። ደግሞ በቃ በጥንካሬ ይሰራል። የወንድሞቻችን አገላለጽ እንደው አላጎሪ አድርጋችሁ እነ ትዝታው ምናምን ማወራችሁ ወሬ። እኔ አሁን ትዝታው ለምሳሌ እኛ ቤት እኮ መሆንም ማትችል ሰው ነው። አንታውን በሙሉ አፈ እናትና ልጅ ጋር አብረህ ተኝተ ጸበል እርጭ ተብሎ ሌላ ነገር ከህፃናት ልጅ ወልደ እንደዚህ አይነት ነገር አድርገ አሁን ኦርቶዶክስን ቀና ብለህ ማየት ሞራል አለ? የለም እኮ የለም። አንተም አንዱ ነህ። አንዳንዶቻችሁ ኃጢአትን ያሳደዳችሁ መቀመጥ አቃታችሁ። ያስፈራል። የእግዚአብሔር ክብር አለ ተብሎ ተነግሮለት እኮ አይደለም። የተሰራ ጭንቅላት የተሰራ አስተሳሰብ ስላለ ከልጅነት ጀምሮ መቅደሱ ክቡር መቅደሱን የሚያረክሱ ካሉ ደግሞ በግልጽ አማርኛ ይወጣሉ። እርግጠኛ ነኝ። እንታገላለን።
እና ይሄ ወሳኝና ወሳኝ ሀሳብ ነው። ስለዚህ መጣበታለሁ። ኦልሬዲ ቀጠሮ ተይዟል። አንዳንድ ጉዳዮች ይደረጋሉ። አሁን ከዚህ በኋላ እያንዳንዱን ነገር እንነጋገራለን ማለት ነው። ፕሮቴስታንቶችም ከኛ ተማሩ፣ ከነዚህ ወንድሞች ከነዘማሪ ብሬ ተማሩ ከነዘማሪ ብሬ። ሰዶማዊነትን ለመታገል ክህነት አይጠይቅም፣ ሰው መሆን በቂ ነው የሚለውን የአደራ መልእክቴን ስሙልኝ። በስተመጨረሻ አባ ገብረ ኪዳን እንስማና እንጨርስ። ሰው ጆክ ሲያምረው ኮሜዲየንስ እኮ አይደለም ትዝ የሚሉት ለመክፈት ለመዝናናት። ሰው ጆክ ሲያምረው እኮ የእኛን ቪዲዮዎች ነው የሚያዩ። ሪንትሪዲቢስ ከት ብሎ እየሳቀ በኢየሱስ ስም በልሳን አሩቱ ኢምባጡን ታቃሪ ጫንጣም ቦቶ ጦጣም ባጡ ቂቂቂ ማራቴና ጦጦም ባጦ ቆርጫጭላ ባሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጦቁማ ጣጡጡጡጡጡ ሪጪማ ባጡ በጸሎት እግዚአብሔር ስሙ መቀለጃ ይችላል። እኛ የልሙዋ ወደ ትንቀይር ወደ የአብዛኛዎቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ላሳበቻ ነው ጭፈራዬ አምላኬን እንደው ዝም ብሎ ቀኑን ሙሉ ያው በቃ ይቅርታ ብለዋል አይደል? ሶሪ በላቸው። ምን ብናገር አዝናናዋለሁ ነው። እግዚአብሔር ምስክር ነው። እኛ ቸርች በስርዓት ነው ብዙ አይጨፈርም እንትንም የሚሉት ጋር ሂድስ አንድ ቡዳ አይወጣ፣ አንድ ፈውስ የለ። ነቃባቸው አይደል? አትስማቸው። እንደውም ከቻልክ አትሂድ እዛ ቸርች። የብዙ ምዕመናን እኔ ሁልጊዜ እንደማደንቃቸው እዚህ መምጣታቸው በጣም ያስደንቀኛል። የብዙ ምዕመናን የቤተ ክርስቲያንና የስብከትና የአገልግሎት ምርጫም የት ብሄድ ያልተካበደ መዝናናት እዝናናለሁ ነው። ቤተ ክርስቲያን፣ ቲያትር ቤት፣ እኛም ኮሜዲያን ሆነን ብራዘር እንደሱ አይደለም እንደሱ አይደለም። እግዚአብሔር ምስክሬ that fire አንድ ነገር ልንገራችሁ። አሁን በዓለም ላይ ብዙ ድርጅቶች ቤተክርስቲያን ነን እያሉ ነው። ትክክለኛይቱ የክርስቶስ ቤተክርስቲያን የትኛዋ ናት ተብለን ብንጠየቅ ማስረጃችን ምንድን ነው? የጴጥሮስ አለት ላይ ምን ያለችው ናት? የቆመችው ናት። ትክክለኛዋ ቤተክርስቲያን የቅዱስ ጴጥሮስ አለት ላይ የቆመችው ናት። ማቴዎስ 16:19 ላይ የኔ ቤተክርስቲያን አንተ በጠራኸው አለት ላይ የቆመች ናት ብሎ ነገርን። አሁን ብዙ ሰው ይመጣል አይደል? ቆይ ካቶሊክ ነው ትክክል? ፕሮቴስታንት ነው ትክክል? ኦርቶዶክስ ነው ትክክል? ምስራቅ ኦርቶዶክስ ነው? ኦሪየንታል ኦርቶዶክስ የትኛው ነው ትክክል ይላል። ማን ነው ትክክል? ሁሉም እኔ ትክክል ነኝ ካለ ትክክለኛይቱ ቤተክርስቲያን የትኛዋ ለመሆኗ ምንድነው ማረጋገጫችን? ስም ትክክለኛይቱ ቤተክርስቲያን የጴጥሮስ አለት ላይ የቆመች ናት። የኔ ቤተክርስቲያን አለ። ማን ነው እንደዚህ ያለው? ጌታ ነው። የኔ ቤተክርስቲያን ምን ላይ የቆመችው ናት ነው ያለ? አለቱ ላይ የቆመችው ናት። አለቱ ምንድነው? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው። ይሄ ነው አለቱ። እዚህ ላይ የቆመችው የክርስቶስ ቤተክርስቲያን ናት። ቃልት ያሰማልን አባታችን እና ትውልድ ተገንዘብ። አንተ አለት ነህ። በዚህ አለት ላይ ቤተ ክርስቲያኔን እመሰርታለሁ፣ መንበረ ጴጥሮስ መንበረ ማርቆስ ብለን ይሄው እየተጋደዱ በሰማዕታትነት ያለች እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ
ስለዚህ ቤተክርስቲያን ነኝ ብለህ ዝም ብለህ ከመዘባረቅ በፊት እንዴት ነው አካሄዴ ሐዋርያዊ ቅብብሎች ላይ የአባቶችን ፈለግ የመጋደሉን እውነት ለመናገር በሐዋርያት መሰረት ላይ የታነጽንን ወይ የሚለውን ነገር ቆም ብላ አስብ መልእክቴ ነው። በዚህ ጉዳይ ላይ ደጋግመን እንመጣለን። ይሄን ጉዳይ ደግሞ ከስር መሰረቱ ደግሞ ጠርቶ ነገሮች ደግሞ ወደ ብርሃን ወጥተው ብዙ ነገሮች እንማራለን፣ እንደዚህ እንገልጣለን። አሁንም አንድሬ ዲኮርት የሚባለው ሰው ተጠንቀቁ መልእክቴ ነው። በአሁኑ ሰዓት የት እንዳለ አላውቅም። ይሄ ነው እውነታው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ